ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. مرت علي اليوم كلمات من القرآن الكريم كالعناق لا إله إلا الله مليئة بالطمأنينة. سبحان الله. وما هذه الآية بارك الله؟ بقوله تعالى قلنا لا تخف إنك أنت الأعلى. لا إله إلا الله. يا الله، هذا الكلام يؤكد لنا أن الباطل يكسب معركة ولكن الحق من يكسب الحرب. لا إله إلا الله. مثلا النمرود كسب معركة ولكن إبراهيم عليه السلام كسب الحرب. فرعون كسب معركة ولكن موسى عليه السلام من كسب الحرب. يا الله. النبي عليه الصلاة والسلام خرج من مكة في الليل ولكن عاد إليها في النهار ودخلها من أبوابها. لا إله إلا الله. لا يغرك الباطل أنه انتصر بمعركة ولا تفقد ثقتك بالحق لأنه لم يكسب الحرب بعد. الله سبحانه وتعالى يملي الباطل ليعريه ويؤخر انتصار الحق لينقيه. يا الله. فإذا وصل الباطل ذروته اعلم وتيقن أن انتصار الحق اقترب. بارك الله فيكم وجزاكم الله عني كل خير واعلموا أني أحبكم في الله. أنا أحبكم في الله جميعا. أسأل الله أن يبارك فيك. بارك الله فيك يا إبراهيم على هذا الكلام الجميل جدا والنقي. بارك الله فيك. أنت النقي والله. الله ማሻአላህ ማሻአላህ አላህ ያሳድጋቸው ያ ረብ። ጌታዬ ልጆቻችንን ሷሊህ ያድርግልን ያ አርሐም ረሂም ያ ረብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ታጁ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? እናንተም ሰላም መልካም እንደምትሆኑልኝ በያላችሁበት ተስፋ አደርጋለሁ ኢንሻአላህ። ውዶቼ ዛሬ ደግሞ ያዝናናናል ወይንም ያስተምረናል ያልኳቸውን ቪዲዮዎች መራርጬ ይዤላችሁ መጥቻለሁኝ። እህቶቻችን ቁርአን ሲቀሩ ስናይም ደግሞ የድምጻቸው ማማር የቁርአን አወጣጣቸው ሀቂቃ እንደነሱ አላህ ባደረገን ብለን የምንመኝበትን እኔ እንደሷ ባደረገኝ እንደ እህታችን ወይንም እንደ ወንድማችን ባደረገኝ እንደነሱ ብዬ ቁርአን በቀራሁ በጣም ምስጥ የሚያደርግ እኔ የተደሰትኩበትን ቪዲዮ ይዤላችሁ መጥቻለሁ። ከዛም በፊት ግን እህታችን ሀቢባ ልጇ ተሰድቦባት የሆነ ንግግር ተነጋግራለች። በጣም አስከፊ፣ በጣም አስደንጋጭ። እኔ ሀቂቃ ማለት ነው በጣም የደነገጥኩት። ግን ወንድሞቻችን እህቶቻችን በተረጋጋ መንፈስ ከቁርአን ከሐዲስ እየጠቀሱ መልስ ሰጥተዋታል። ኢንሻአላህ ትመለሳለች ብለን ተስፋ እናደርጋለን ወደ ጌታዋ ማለት ነው። እና እሷን ተከታትለን እንመለሳለን ኢንሻአላህ። ውድና የተከበራችሁ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያለ 666 ነው መሆነው ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ ሲፈጠረው ልጅ ማይሰማ ደንቆሮ መሀል لا حول ولا قوة إلا بالله العلي العظيم። ይህ ቪዲዮ የደረሳችሁ ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሀቡ አድርሱልኝ። አጠር ያለች የወንድማዊ መልእክት አለች። እባካችሁ ሼር አድርጋችሁ አድርሱላት። አላሁ ሱብሓነሁ ወተዓላ በሱራ አልበቀራ ወይንም በሁለተኛው ሱራ በ156ኛው አያ ላይ የሚገርም መልእክት ያስተላልፍልናል። እስኪ በደንብ አድርጋችሁ አዳምጡት። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. سبحان الله. እንግዲህ
እኔ አስተማሪም አይደለሁም ኡስታዝም አይደለሁም ሼክም አይደለሁም ግን ኖርማል ተማሪ ነኝ። አላህ ሱብሓነሁ ወተዓላ በሱራ አልበቀራ በሁለተኛው ሱራ በ156ኛው አያ ላይ እንደዚህ ይላል እነዚያ መከራ በነካቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉትን አብስራቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። እነዚያ በእርሱ ላይ ወይም ከጌታቸው የሆኑ ምህረቶች ችሬታዎች አሉላቸው እነርሱ ወደ እውነተኛው ተማሪዎች ናቸው ይላል። እንግዲህ እነሱ ወደ እውነቱ ተማሪዎች ናቸው ሲል መከራ ጭንቅ በደረሰብን ሰዓት የምንሰብር ከሆነ የምንታገስ ከሆነ እኛ የአላህ ነን ሁሉም ነገር ወደ እሱ የምንል ከሆነ አላህ ሱብሓነሁ ወተዓላ ጥሩ ነገር ያቀርብልናል። ነፍሴን ጨምሮ እኔን ጨምሮ ሁላችንም በዚህ አዱኛ ላይ በዚህ ምድር ላይ ስንኖር እዚሁ ነው ድሎትንም ሁሉንም ነገር የምንፈልገው እዚህ ነው። መከበርንም ሁሉ ነገር የምንፈልገው እዚህ ነው። ታግሰን ፍሬዋን መብላት አንፈልግምና አላህ ሁላችንም ሂዳያ ያስተናል አላህ ይጠብቀን እላለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ አለም ነሽራህ ለከ ሰድረክ እኛ ላንተ ቀልብህ በጠበበ ሰዓት ላይ ብዙ ነገሮች ተደራርበውብህ ጭንቀት ውስጥ በገባህ ሰዓት ላይ ቀልብህን ሰፋ ጠገና ላደረግንልህም ወይ ወወضعና عنك وزرك ሸክምህንስ አላቀለልንልህም አለዚ አንቀደ ظهرك ይሄ ትከሻህን ሰውነትህን ጎብጠህበት የነበረውን እላይ ላይ ተደራርቦ አስጨንቆ የነበረውን ሸክምስ አላቀለልንልህም ወይ ወረፈዕና ለከ ዚክረክ ሙሐመድ የሚለውን ስም ቁረይሾቹ ጋር ከነበረው ጠንቋይ ደጋሚ መተተኛ ገጣሚ ምናምን ከሚሉት ነጥዬ ስምህን ከስሜ ጋር ዓለም ላይ አላናኘሁትም ወይ ከፍ አላደረኩትም ዚክርህን ሙሐመድ ሲባል ልቦች አይርዱም አይኖችስ አያነቡም ይላቸዋል አላህ። አሁን ደግሞ የሆነ መደነቃቀፍ ውስጥ ነው ያለኸው። ፈኢነ መዐል ዑስሪ ዩስራ የህይወት ጉዳይ ነው። ከችግር በኋላ ከጥበት ከመከራ በኋላ ነው ምቾት ያለው። ታገስ ያ ሙሐመድ አለይሂ ሰላቱ ወሰላም ይላቸዋል አላህ። እንግዲህ ተራው የኛ ነው። ብዙ ቦታ ሄደን ብዙ በራን ኳክተን አላህ አይቶናል። የጠበበችውን ቀልባችን አላህ ሰፋ እስኪያደርግልን ሸክማችንንም አላህ እስኪያቀልልን የጠፋውንም ስማችን አላህ እስኪያድስልን ድረስ እሱ ላይ ያለንን መተማመን እያጠነከርን እንሄዳለን። አላህ እሱ ላይ የተማመነችን ይሄ ነገር ካሜራ ነው ወይ በየቦታው ተሰክቶ እናየዋለን ብለው ብዙ የማዳም ቅመሞች ጠይቀውኛል። ኮሜንት ላይ ንገሪን ብለው ብዙ የማዳም ቅመሞች ጠይቀውኛል። ዛሬ ስለዚህ ልመልስላችሁ ነው የመጣሁት። ሲቀጥል ደግሞ የሰዓት ካሜራ አለ ወይ ብላችሁ ለጠይቃችሁኝ፣ አዎ የሰዓት ካሜራ አለ። እሱንም ላሳያችሁ ነው ይዤላችሁ የመጣሁት። እናም ደግሞ አንድ እህታችን ዋይፋይ ልትሰርቅ የዋይፋይ ፓስወርድ ልትሰርቅ ስትል እጅ ከፍንጅ እንዴት እንደተያዘች ሙሉውን ዋይፋይ ስር የቱ ጋር ካሜራ እንዳለ የቱ ጋር እንደሚያደርጉ አሳያችኋለሁ እና ሙሉ ቪዲዮዋን ነው ያሳዩት። ምክንያቱም ዋይፋይ ቤት ውስጥ ተከልክላ ፓስወርዱን ለመስበር ስትታገል ቪዲዮዋን ቁጭ አድርገው አሰሪዎቹ አሳይተዋታልና በጣም ነው ይሳኩት። ስለዚህ እንትን ነግራኝ ማለት ነው አንድ እህታችን። ስለዚህ ዋይፋይ ካሜራው የቱ ጋር እንዳለ ዋይፋይ ላይ ካሜራ አለው ይብላችሁ ለጠቃችሁኝ የቱ ጋር እንዳለ እነግራችኋለሁ። ይዤላችሁ መጣሁት ይሄንን ነው። በመጀመሪያ ቪዲዮዬን ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ ብዙ የማዳም ቅመሞች አይተው እንዲጠቀሙበት ሼር እና ኮፒ ሊንክ አድርጉልኝ። የሼር ምልክቷን ስትነኳት ከስር ኮፒ ሊንክ የምትል ትመጣለችና ዳይ ወደ ጉዳዬ ልግባ። ሰላም አለይኩም፣ እንዴት ናችሁ ቤተሰብ? ሰላም ናችሁ? ወደ የተከበራችሁ የዙዝዬ ቻናል የዙዝዬ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ቆይ